ስለዚህ ምን ነበር የሙስሊሙ እንቅስቃሴ ስትራቴጂካዊ ዓላማ? መጀመሪያና ዋነኛው የመንግስትን ጠባጫሪነት ማክሸፍ ነበረ። ሁለተኛው ሃይማኖታዊ መብታቸውን ማስከበር። ሁለት መብት ያሉት ሃይማኖታዊ መብታቸውን ስንል አንደኛ በራሳቸው ሃይማኖታዊ መሪዎች ራሳቸው የመረጧቸው ሃይማኖታዊ መሪዎች መመራት፣ ሁለተኛው ደግሞ የአውሊያና ሌሎች ተቋማት በነፃ በህብረተሰቡ እንዲመሩ እንዲሁም አላባሽ እንዲቆም የሚሉ ናቸውና ዋነኛው ዓላማ በተለይ ደግሞ ይሄ የመንግስት ጠባጫሪነት የማስቆሙ ዓላማ የሰላማዊ ትግልን እንዲወስዱ አስገደዳቸው ማለት ነው። ለምን ብለን አሁን ስናየው ሰላማዊ ትግልን አዳፕት ማድረግ የሙስሊሙ ትግል ሰላማዊ መሆን ባይ ኔቸር ምን ያደርጋል? መንግስት ሲል የነበረው ሙስሊሞች ራዲካላይዝ ሆነዋል፣ ሙስሊሞች ሚሊታንት ሆነዋል፣ ሙስሊሞች ወደ አሸባሪ ይሄዱ ነው የሚለውን በቀጥታ ለመቃወም ረዳቸው። እንደምታውቁት በየሳምንቱ ባደረጓቸው ሰፊ የሆነ ተቃውሞችና የዝምታና የተለያዩ ድራማታይዝድ የሆኑ ሬዚስተንስ ፕሮቴስቶች ሰላማዊነታቸውን ማሳየታቸው መንግስት ጦረኞች ናቸው ይላል፣ እነሱ ሲወጡ ምንም ጦር የላቸው። መንግስት ሊገለብጡ ነው ይላል፣ እነሱ ሲወጡ ግን ከመስጊዳቸው አይወጡ። መንግስት ክርስቲያኖችን ሊያጠቁ ነው ይላል፣ እነሱ ግን በመስጊዳቸው ውስጥ ሊሚትድ የሆኑ ናቸው። ያ የሰላማዊነት ስልት ምንድን ነው ያደረገው? የመንግስትን ዋና ናሬቲቭ ሚሊተንት፣ ቫዮለንት፣ ራዲካል፣ ኤክስትሪሚስት የሚለውን አንደርማይን ያደረገው። በቃ በአንድ ቀን በመጀመሪያ ደረጃ ያንን መምታት አስቻላቸው። በሁለተኛ ደረጃ የሰላማዊ ትግል የጠቀመው ጥቅም ምንድነው ብለን ስናይ ከሙስሊሙ ማህበረሰብ ውስጥ በአሁኑ ወቅት ወደ 70% የሚሆነው ወጣት ነው። ወጣት ስንል ከ30 ዓመት በታች ያለ ሰው ነው ያለው። ይህ እንደምታውቁት እንግዲህ ወጣት ደመገንፍል ነው። እንደኔ ያላረጁት በጣም ደማቸው ሞቅ ያለ ነው። ስለዚህ እነዚህ ወጣቶች በተለይ የኢኮኖሚ ችግር ባለበት የተለያየ ችግር ባለበት ሀገር ውስጥ መንግስት ባፈናቸው ቁጥር ወደ አላስፈላጊ የሆነና ወደ ጎጂ እርምጃዎች ውስጥ የሚገቡበት እድል በጣም ሰፊ ነበር። ግን ሰላማዊ ትግል በማምጣት ሰላማዊ ትግል ስንል እያንዳንዱ ዜጋ በራሱ አቅም ሊሳተፍበት የሚችል ስለሆነ ምክንያቱም በአርምድ ስትራግል አንድ ወጣት ልታገል ቢል ክላሽ ልትሰጠው ይገባል፣ ልታሰለጥነው ይገባል። እዚህኛው ላይ በራሱ ወረቀት ላይ በራሱ እጅ በተወራራገረች የእጅ ጽሁፍ ጽፎ ማምጣት የሚችልበት ስለሆነ በውስጡ ታምቆ ያለውን ቁጣና ንዴት ክሬቲቭ በሆነና ፖዚቲቭ በሆነ መልኩ ቻናል እንዲያደርገው ረዳ። ስለዚህ የመንግስት ጣልቃ ገብነት ሊፈጥረው የሚችለውን ኔጌቲቭ ሪአክሽን ሞር ፖዚቲቭ እና ኮንስትራክቲቭ በሆነ መልኩ እንዲወጣ ረዳ ማለት ነው። ሶስተኛው ደግሞ የሰላማዊ ትግል መምረጡ ለንቅናቄው የረዳው ነገር ምንድነው? ሁሉም ማህበረሰብ እንዲሳተፍ አደረገ። ሰልፉን ስታዩዋቸው በአንዋር በተለያየ ቦታ ስታዩ ከ5 ዓመት ህፃን እስከ 95 ዓመት ሽማግሌ ታያላችሁ። ከነጋዴው እስከ ገበሬው እስከ መንግስት ሰራተኛ ታያላችሁ። ያ ምንድን ነው ያደረገው? ቤዚክሊ አንደኛ ብዙ ህዝብ እንዲሳተፍ አደረገለት። ሁለተኛ ደግሞ ሙስሊሙ እዛ ሀገር ለረጅም ጊዜ ብዙም ተገናኝቶ የሌለና ኢንስቲትዩሽን የሌለው ስለነበረ በህዝቡ ውስጥ ለመጀመሪያ ጊዜ የአንድነትና የሶሊዳሪቲ ስሜት የአብሮነትና የጋራ ኃላፊነት ስሜት እያደገ ጠንካራ የማንነት እንዲያድግ አንድነትና የማንነትና የአንድነት ስብዕና እንዲያድግ ረዳ ማለት ነው። ሌላው ደግሞ የሰላማዊ ትግል የጠቀመው ነገር ምንድነው? ከሌላ ማህበረሰብ ጋር ሊኖር የሚችሉ ግጭቶችን እንድናስወግድ ረዳል። ምንድነው ያደረገው? በነገራችን ላይ አንዱ የነበረው ፕላን እዛ ብቻ ሳይሆን በግብጽም ራሱ ካያችሁት አምባገነኖች ብዙ ጊዜ የሚያደርጉት አንድ ማህበረሰብ ሲቃወማቸው ከሌላ ማህበረሰብ ጋር ጠብ ይፈጥራሉ። ሙባረክ ነበር ያደረገው። ህዝቡ ታሪክ ስኩዌር ሲወጣበት መስጊድን ለማቃጠል ነበር ወይም ቸርችን ለማቃጠል ነበር ሰዎች የሚልከው። ተቃውሞ በመስጊድ ውስጥ በመሆኑ አንደኛ በክርስቲያን ሱቅ ጋር በሚያልፉበት ወቅት የመንግስት ኤጀንቶች ገብቶ ድንጋይ እንዳይወረውሩ፣ በቤተክርስቲያን ጋር ሲያልፉ ችግር እንዳይፈጥሩ የስትሪት ፕሮቴስትን ሊሚት በማድረግ ከክርስቲያኑ ጋር ሊኖር የሚችል ግጭትን ለማስወገድ ረዳ። በመጨረሻም ደግሞ ሰርጎ ገቦችን በተለይ አጀንስ ሞተርስ የምንላቸው ገብተው ወጣቱን ሚስሊድ እንዳያደርጉ ሶሳይቲው ሚስሊድ እንዳያደርጉ አንጥሮ በማውጣት በቁጥጥር ስር እንዲያውሉ ረዳቸው ማለት ነው። ኦኬ፣ እስካሁን የተገኘው ውጤት ምን ይመስላል? እስካሁን በኢትዮጵያ ሙስሊሞች ባደረጉት የአንድ ዓመት ጉዞ ውስጥ ሰላማዊ ትግልን መጠቀማቸው ምን ረዳቸው?
በዓላማ ደረጃ ስናየው እስካሁን መቼም ከኢትዮጵያ መንግስት ውጪ አንድም ቡድን አንድም ምሁር አንድም የሚዲያ ሰው አንድም የውጭ ሀገር ዜጋ ሙስሊሙን ጋበሰኛ አይቻልም። ታው different ልክ መንግስት መጀመሪያ አንድ ኤግዛምፕል ልስጣችሁ። አሳሳ ላይ ሙስሊሞችን ፖሊስ ሄዶ መስጊድ ገብቶ ሲገድላቸው የዩኤን ሴኩሪቲ ቲም ሪፖርት ያደረገው ዋሃቢዎችና መንግስት ተጋጭቶ ዋሃቢዎች ፖሊስን አቃጥለው መንግስትን ታደረገ እንዲህ ሪፖርት የሚያደርገው ሚሊተንሲ ኢስላሚክ የዋሽንግተን ፖስት ሲጽፍ የነበረው ነው። ኢስላሚክ ሚሊተሪዝም ኦን ዘ ራይዝ ኢን ኢትዮጵያ እንዲህ አይነት ሪፖርት ሲያደርጉ ነበር መጀመሪያ አካባቢ። አሁን ግን ምንድነው እያሉ ያሉት? የመንግስት ኢንተርቬንሽን ይቁም እያሉ እየተናገሩበት ያለበት ሁኔታ ነው። በአንድ አመት ውስጥ የሙስሊሙን ማይንድ የኢትዮጵያ ሙስሊሞች እየታገሉ ያለ የነበረው የኢትዮጵያ መንግስት ብቻ ሳይሆን ኦልሞስት ለ20 ዓመት የቆየውን በሙስሊሙ ዓለምና በምዕራቡ ዓለም በመካከል ያለውን የጦፈ ግጭትና በጣም ኢንተንስ የሆነ ኢስላሞፎቢያ የሰፋበት ሚዲያን ነበር ሲታገሉ የነበረውና ሰላማዊ በመሆንና ሰላማዊነታቸውን ሙጭጭ ብለው በመያዝ አንደኛ በኢትዮጵያ ህዝብ ውስጥም ከፍተኛ ክብር ለማግኘት ቻሉ። ሁለተኛ ደግሞ የዓለምን ሚዲያ ራሱ አሁን ምንድነው እየመጣ ያለው ጥያቄ ኢትዮጵያ ሙስሊሞች ሰላማዊ ናቸው አይደለም? ለምን ነው ሰላማዊ የሆኑት? ምንድነው የደበቁት የሚለው ወደዛ አይነት ጥያቄ እስኪመጡ ድረስ ረድተው ማለት ነው። this was a very significant accomplishment። ሁለተኛው በህዝቡ መካከል እየታየ ያለው አንድነት መጡ ድረስ አንድ ቀን ሰው ሲሰለፍና የሚያደርገው መፈክር አንድ መሆኑ የሚያደርገው ጥሪ አንድ መሆኑ ፍጹም ዲሲፕሊን መሆኑ ከፍተኛ አድናቆት አግኝቷል። መቼም እንግዲህ ኢትዮጵያኖች እንደምታውቁት ብዙም ለሙስሊሙ ብዙ ቦታ አይሰጥም እዛ ሀገር ለረጅም ጊዜ እንደምታውቁት። አሁን ግን ለምን እንደ ሙስሊሞቹ አታደርጉትም የሚለው ነገር እየመጣ ነው ማለት ነው። የሶሳይቲውን ፖዚቲቭ ኢሜጅ ከፍ እያደረገ የመጣበት እና የኢስላምን ኢሜጅ ራሱ ቼንጅ እያደረገ የመጣበት የኢትዮጵያን ፖለቲካ ራሱ እየለወጠ የመጣበት ሂደት ነው የምናየው። ምንድነው የኢትዮጵያ ፖለቲካ ብዙ ጊዜ ግጭት ነው፣ ብዙ ጊዜ ረብሻ ነው፣ ብጥብጥ ነው፣ ደም መፋሰስ ነው። ይሄኛው ግን ምንድነው ለኢትዮጵያን ፖለቲከኞች እያስተማረ ያለው የፖለቲካ ልዩነትን፣ ጭቆናን ዲሲፕሊን በሆነ መልኩ ሰላማዊ በሆነ መልኩ መቃወምና ማሸነፍ እንደሚችል ወደ ግጭት ሳይገባ ስም ሳይጠራ ይሄ ሙመት አንድም የሚያደርገው ግለሰብ የለም። አንድም ግለሰብ የለም። ይቆምበት አንድም ሰው እከላይ ይሙት እከላይ ይቀጣስ የሚል አንድም ሰው የለም። እና ፖዚቲቭ በሆነ ኢነርጂ ፖዚቲቭ በሆነ ቶን ዓላማን ማራመድ እንደሚቻል ለኢትዮጵያ ፖለቲከኞች ያስተማረበት የኢትዮጵያ ህዝብ የኢትዮጵያ ማህበረሰብ የውጭ እርዳታ ሳይፈልግ ከከለ መንግስት ጋር ተለጥፎ የተለየ ዓላማ ሳያራምድ ራሱ ባለው ኃይል በራሱ ውስጥ ባለው እምቅ ኃይል ተጠቅሞ የራሱን አምባገነናዊ ስርዓት እምቢ የማለትና መብቱን ለማስከበር እስከ መጨረሻው የመታገል ብቃት እንዳለው ቁርጠኝነቱ እንዳለው ወኔ እንዳለው ነው ያሳየው። ከዛሬ 3 ዓመት ስለ ሰላማዊ ትግል ስናገር ብዙ ሰዎች ኢትዮጵያ ውስጥ አይሰራም፣ ኢትዮጵያ ሰው አመፀኛ ነው፣ ኢትዮጵያ ሰው አብሮ አይነሳም፣ የኢትዮጵያ መንግስት አንዴ ነው የሚደመስሳቸው፣ የኢትዮጵያ መንግስት ለመደምሰስ ያላደረገው ነገር የለም። ህዝብ ግን አብሮ ከተነሳ እንደማይደመሰስ ማረጋገጥ ችሏል ማለት ነው። ቀጣዩ ምዕራፍስ ምን ይመስላል ብለን ስናይ ያለምንም ማጠራጠር ያለው አማራጭ በሰላማዊነቱ መቀጠል ነው። ለምን መቀጠል ያለበት? አንደኛ እስካሁን በኢፌክቲቭ በሆነ መልኩ ሰርቷል፣ ወደፊትም እንደሚሰራ ምንም ጥርጥር የለም። ግን ይህንን ባለው አርባን በሚደረገው ሰልፍ ብቻ ሳይሆን የትግል ስልቶች እየጨመሩ መሄድ አለባቸው። እስካሁን የተደረገ ያለው ሰላማዊ ትግል ሶስት ፓርት አለው። አንደኛው ፕሮቴስት የምንለው መቃወም የምንለው፣ ሁለተኛው ነን ኮኦፐሬሽን አለመተባበር የምንለው ደረጃው ከፍ እያለ ነው የሚሄደው ፕሬዠሩ መንግስት ላይ የሚኖረው፣ ሶስተኛው ኢንተርቬንሽን ጣልቃ ገብነት። እስካሁን የኢትዮጵያ ሙስሊሞች እያደረጉ ያሉት የመጀመሪያውን ብቻ ነው የሙሉ ሪዛልት ያመጣው ፕሮቴስት መቃወም ብቻ ነው። እያደረጋችሁብን ያላችሁት እየደረገብን ያለው ነገር ትክክል አይደለም፣ ይቁም ነው እያሉ ያሉት። ህገ መንግስታዊ መብት እየጠየቁ ያሉት
ከእንግዲህ ግን ወደ ሁለተኛው ደረጃ እየተሻገሩ የሚሄዱበት ሁኔታ ነው የሚታየኝ። ይሄ ምንድነው? ወደ ነን ኮኦፕሬሽን የእኛን መብት በማፈንና የእኛን መብት በመንፈጉ ሂደታችሁ ከእናንተ ጋር መሳተፍ አንፈልግም ብለው የመንግስትን አቅም የሚያዳክሙ እርምጃዎችን ወደ መውሰድ የሚገቡበት ሂደት የግድ ይመስለኛል። ይህ ስንል እስካሁን ፕሮቴስቱ ወይም ደግሞ በተቃውሞ የተጠቀሙባቸው ያለው መንገድ ሞስትሊ የመንግስትን ማህበራዊና ዲፕሎማሲያዊ አቅም ማጥቃት፣ ማህበራዊ ስንል በማህበረሰብ ውስጥ ያለውን ታማኝነትና ተሰሚነት የሚያሳድሱ ስራዎች ናቸው እስካሁን እየተሰሩ ያሉት። ወይም ደግሞ በዲፕሎማቲክ ኮሚኒቲ ውስጥ ያለውን የመንግስት ታማኝነት የሚያጠቁ አይነት ስራዎች ናቸው እስካሁን እየተሰሩ ያሉት። እንግዲህ ግን የመንግስትን ጡንቻ ሊያዝሉ የሚችሉ ወደ ኢኮኖሚክ ሴክተሩ በመግባት የህዝቡ የማይተባበርባቸውን የተለያዩ ስልቶችን እየነደፉ መራመድ የሚያስፈልግ ይመስለኛል። የተሳታፊው ህዝብ ቁጥር እንዲሁም ቦታ እየጨመረን መሄድ አለበት። ይሄ ደግሞ ኦልሬዲ ጨምሯል። ባለፈው ሳምንት በ50 ከተማዎች ውስጥ ነው ሰልፍ የተካሄደው። በ50 ከተማዎች ውስጥ የተካሄደው ስትራቴጂው ምንድን ነበረ? አትሊስት በ50 በመቶ አዲስ ከተሞችን የማሳተፍና በ50 በመቶ ከዚህ በፊት ያልወጡ ከተሞችና ቦታዎች የማድረግ እንዲሁም በ11 ክልሎች ውስጥ እንቅስቃሴ ማድረግ ነበረ። ኢፌክቲቭሊ ሰክሰስፉል ነበረ ከገመቱ በላይ እና ይሄንን እያሰፉ የሄዱበት የሚገባ ይመስለኛል። እንግዲህ የኛስ ሚና እነሱ ይሄንን ያድርጉና እያደረጉ ነው ካል የኛስ ሚና ምንድን ነው ስንል በዲያስፖራ ሁለት ነገር ብቻ ነው መስራት የምንችለው። ሁለት ዋና ነገሮችን፣ አንደኛው አድቮኬሲ ነው፣ ሁለተኛው ቁሳዊ ነው፣ ሶስተኛ ሊጨምርበት ሶስት ነው። አድቮኬሲ ቁሳዊ ድጋፍና ዱዓዊ ማድረግ ነው። የአድቮኬሲ ስንል የውጭ መንግስታትን ማስረዳት። የውጭ መንግስታትን ማስረዳት ስንል ገንዘብ ይስጡን መድፍ ይስጡን አይደለም። የውጭ መንግስታት መንግስት የሞከረ ያለው የውጭ መንግስታትን አሳምኖ ድጋፍ አግኝቶ ስልጣኑን ለማራዘም እሱ ስልጣን ላይ ለመራዘም የእስልምና ሃይማኖትና የሙስሊም ማህበረሰብ መደቆስ የለበትም፣ መጥፋት የለበትም። ስለዚህ የውጭ መንግስታት የኢትዮጵያን መንግስት ውሸት እንዳይሰሙ ሎቢ ማድረግ ያስፈልጋል። ኢትዮጵያውያን ምሁራን፣ ሙስሊም ምሁራን፣ ሁሉም ምሁራን ደግሞ በየሙያቸው የሞራዊ ምክር መለገስ ያስፈልጋቸዋል። እዛ የታፈኑ ድምፆችን እዛ በሚዲያ ሊተላለፉ የማይችሉትን በተለያዩ ሚዲያ እያደረጋችሁ ባላችሁ መልኩ መከተል ያስፈልጋል። የሌላው የሀገራችን ዜጎች፣ የሌላ ሃይማኖት ተከታዮች፣ የተለያዩ ፕሮፌሽኖች ያሰሙት እንዲሰሙ ማድረግ ያስፈልጋል። በመካከላችሁ ደግሞ የንቃተ ህሊናችንን ከፍ ማድረግ አሁን እንደምናደርገው ውይይቶችን ማካሄድ ያስፈልጋል። ቁሳዊ ስንል ሁለት ዋና ነገሮችን መጥቀስ ፈልጋለሁ። የገንዘብ ድጋፍ ምንም ክርክር የለውም፣ ገንዘብ ያስፈልጋል። ምክንያቱም ምንድነው ሁለቱም ከኢትዮጵያ የመጣችሁት አንድ ሰው ነው 5-6 ሰውን የሚያስተዳድረው እዛ ሀገር። ያን ግለሰብ ሲታሰር ባለቤቱና 6 ልጆቹ መንገድ ላይ ይበተናሉ። እነሱ ሲበተኑ ደግሞ ያንን ያየ ሰው እኔን ያየ ይቀጣል። በነገራችን ላይ መንግስት ሰው ሲያስር እዛ እንዲበሰብስ ሳይሆን ሌላውን ለማስተማር ነው፣ ሌላውን ለማስመረግ ነው። ስለዚህ እሱ ሲታሰር ቤተሰቡ መንገድ ላይ የሚበተን ከሆነ ሌላው ሰው እሱ ራሱ ለሙስሊም ብሎ ቆቆ እነዛ ልጆቹ ተበተኑ የስናገባኝ ብሎ ጎንበስ ነው የሚለው። ያን ላይሆን ከተፈለገ በተለይ ቤተሰቦቻቸውን የማጠናከሩ ስራ በሌላ ቀኑም ብቻ አይደለም፣ በተለይ በቤተሰቦቻቸው ላይ ሞራላቸውን ለመጠበቅ ከፍተኛ ስራ ያስፈልጋል። ይህን ሙቭመንት ለየት የሚያደርገውና ኤክሰፕሽናል የሚያደርገው ቴክኖሎጂን እንዴት ኤክስፕሎይት እንዳደረገ ይሄ ሙቭመንት ፌስቡክና ሌሎች ሶሻል ሚዲያ ማውጣቶች በጣም ኢፌክቲቭ ነው የተጠቀመው። አብዛኛዎች ፐብሊክ ያልሆኑ ነገሮች አሉ። መንግስት ስንት ጊዜ ነው አሸባሪ ለማለት በመንገድ ይሰራ የታሰሩ? ብዙ ጊዜ ሴቶች ቶታሊ ሲወጡ ይሄን የሰብራ ቴሌፎን ከቻርጀር ላይ ነው ካሜራ ቆራርጠው ይሄዳሉ። እንደዛ ይሰራሉ። እንደዛ ነው በቪዲዮዎች ያስተላለፉ የመንግስት ሴራ ሲያመሹና ህዝቡ ሲያነሳሱ ይገባሉና በቻላችሁ መጠን ለቶቻችሁ እንደዚህ አይነት ቴክኖሎጂዎችን ትራንስፈር ማድረግ ያስፈልጋል። በመጨረሻ እንግዲህ ትልቁና ዋናው ዱዓ ማድረግ አለባችሁ። ዱዓ ስታደርጉ ለሀገራችን ሰላም፣ ለወንድሞቻችን ድል እንዲሆን ማድረግ ያስፈልጋል። የግሬ መጨረሻለሁ ሌሎቹ እንግዲህ በጥያቄዎች ይመስላቸዋል። አመሰግናለሁ። تكبير 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 موري سما سميت نية ودنو شتى معك تكبير